በአሜሪካና በኢራን መካከል ሊደረግ ነው ስለተባለው ድርድር እስቲ እናውራ። ይደረጋል ወይስ አይደረግም? ድርድሩስ እንዲደረግ ማን ነው የጠየቀው? ምናምን የሚሉ ነገራቶችን እናውራ። እንግዲህ አሁን እየወጡ እንዳሉ ሪፖርቶች ከሆነ አፓረንትሊ አሁን ሪፖርቶች በደንብ እየወጡ ሲመጡ እንግዲህ ይህንን ድርድር የጠየቁትና ሪኩዌስት ወደ ድርድር ነገሩ እንዲመጣ ኢኒሼት ያደረጉት እንግዲህ አሜሪካ እንደሆኑ ነው እየታወቀ ያለው። የአሜሪካ መንግስትና የዶናልድ ትራምፕ አድሚኒስትሬሽን ነው እንግዲህ ወደ ድርድር ነገሩን ለማምጣት ኢኒሼት ያደረገው እየተባለ ነው ያለው። በኢራን በኩል እንደምታውቁት ትራምፕ ከዚህ በፊት ጦርነቱ እየተካሄደ ባለበትም ሰዓት እንግዲህ ኢራኖች እንደራደር ብለው እየለመኑኝ ነው ብለው በተደጋጋሚ ሲናገሩ የነበረ ቢሆንም በኢራን በኩል ደግሞ ኖ ውሸት ነው እንደራደርም አላለም የሚል መካድ ነበረ። አሁን ግን አፓረንትሊ እንግዲህ ግልጽ እየወጣ እንደመጣ ያለው ከሆነ እንግዲህ ዶናልድ ትራምፕ ናቸው ኢኒሼት ያደረጉት ነው እየተባለ ያለው። ሌላው እንግዲህ ሶስት ሀገራቶች ናቸው እንግዲህ መሀል ላይ ገብቶ ለማደራደር እየሞከሩ ያሉት ግብጽ፣ ፓኪስታን እና ተርኪ ናቸው። በአሜሪካ በኩል ለድርድር ሙሉ ለሙሉ ዝግጁነት ያለ ቢሆንም ግን በኢራን በኩል ግን እስካሁን ድረስ እንግዲህ ኢራን ለአደራዳሪዎችም አስቸግራን ያለችው ገግማን ያለችው አንደኛ ለመደራደሩም ያን ያህል ኢኒሼቲቭ እያሳየች አይደለም የተጠበቀውን ያህል ኤንድ ደግሞ ኦን ቶፕ ኦፍ ዳት ደግሞ ስለ ድርድሩ ቦታዎችም እንዲሁም ደግሞ ስለ ተደራዳሪዎችም ፖይንቶች እያነሳች ነበረ። በተለይ ባለፈው ከተደራደሩት ጄሬድ ኩሽነር እና ስቲቭ ዊትኮፍ ጋር በጭራሽ አልደራደርም ብላ አስቀምጣለች። ሶ የአሜሪካ ተደራዳሪዎችንም እንግዲህ እየመረጠች ያለችው ኢራን ነች። ከባለፈው ድርድር መሀል ላይ ያለን ያስጠቁን ሰው ከነሱ ጋር ልንተማመን ስለማንችል ጄሬድ ኩሽነር እና ስቲቭ ዊትኮፍን አንፈልግም፣ ከተደራደርንም ከጄዲ ቫንስ ከአሜሪካው ምክትል ፕሬዚዳንት ጋር ነው የሚል ነው በኢራን በኩል ያለው አቋም። የጄዲ ቫንስ እንግዲህ ጦርነቱ ላይ ብዙም አይደሉም። በተለይ አሜሪካ እዚህ ጦርነት ውስጥ መግባቷን ብዙም የሚደግፉ አይደሉም ይባላል። ለማንኛውም ከሳቸው ጋር ብቻ ነው የምደራደረው የሚል ከኢራን በኩል እንዳለ ይታወቃል። እሱም ገና ለድርድር ከተቀመጥኩ ነው እየተባለ ያለው። ሌላ በኩል እንግዲህ ከዶናልድ ትራምፕ 15 ፖይንት ያለው ኦፈር ለኢራን እንደቀረበ በእነዚህ አደራዳሪዎች አማካኝነት ታውቋል። ያ ሙሉ 15 ፖይንቱ ባይወጣም ግን የተወሰኑ ፖይንቶች ወጥተዋል። እንግዲህ ድርድር እንደምታውቁት አንተምተው ነው። ሰው ይሄንን ካደረጋችሁልኝ እኔ ደግሞ ይሄንን እተዋለሁ የሚል ኮምፕሮማይዜሽን እና ዲማንድ ነው ድርድር እንደምታውቁት። እና አሜሪካ እንግዲህ ኮምፕሮማይዝ ልታደርግ ያሰበችው እና እንዲሁም የምትፈልገውን ዲማንድ በእነዚህ አደራዳሪዎች በኩል ለኢራን ልካለች። እንግዲህ እነዚህን ዲማንዶች የተወሰኑት ስለወጡ የተወሰኑትን ማየት እንችላለን። ዲማንዶቹ እንደዚህ ይላሉ። የዶናልድ ትራምፕ አድሚኒስትሬሽን እንግዲህ ለኢራን ከጠየቀው ዲማንድ ውስጥ ከ15ቱ 9 ፖይንቶች ወጥተዋል። ዲማንዶቹ ብቻ ማለት ነው። ኦር 15ቱ እንግዲህ ከነ ኮምፕሮማይዜሽኑ እንደሆነ አላውቅም። ግን ከነዚህ 9 ነጥቦች እንግዲህ አንደኛው ምንድነው ኢራን ኮምፕሊትሊ የኒውክሌር ፕሮግራሟን እንድታቆም የሚል ነው። ሁለተኛው ደግሞ ኒውክሌር ማብላላት የሚባል ነገር እንድታቆም የሚል ነው። ይህንን እንደምታውቁት ኢራን ከዚህ በፊት የማብላላት መብት አለ ልክ እንደማንኛውም አገር ለሲቪሊያን ጉዳይ የማብላላት መብት አለኝ ያለችውና አልቀበልም ያለችው ዲማንድ ነው አሁንም ደግሞ የመጣው። ሶስተኛው እንግዲህ የኢራን ሃይሊ ኢንሪችድ የሆነና ተቀምጦ ያለው ወደ 11 ኒውክሌር ቦምብ ለመስራት በቂ ነው የተባለው ሃይሊ ኢንሪችድ የሆነውን ዩሬኒየም ለኢንተርናሽናል አቶሚክ ኢነርጂ ኤጀንሲ እንድታስረክብ የሚጠይቅ ነው። አራተኛው ደግሞ ይህ ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ የትኛውም የኢራን ክልል ውስጥ የፈለገው ቦታ ገብቶ እንዲያጠናና ቼክ እንዲያደርግ ኒውክሌር እየተብላላ ነው አይደለም ምናምን የሚለውን እንዲያጠና የሚጠይቅ ነው አራተኛው። አምስተኛው ደግሞ ምንድነው የኢራን የኢስፋሃን የፎርዶና የናታንዝ የኒውክሌር ፋሲሊቲዎችን ኢራን እንድታወድም የሚጠይቅ ነው። ይህንን ዶናልድ ትራምፕ ከዚህ በፊት በባለፈው በጁኑ ጦርነት ሶስቱንም አውድሜያቸዋለሁ ብለው ሲናገሩ የነበሩት ነው። አፓረንትሊ አልወደመም ማለት ነው። ምክንያቱም አሁንም እንዲወድም እየጠየቁ ነው ያሉት። ስድስተኛው እንግዲህ ምንድነው ኢራን ከዚህ በኋላ ኒውክሌር ዌፐን ላለመታጠቅ ያንን ፐርሲው ላለማድረግ ቃል እንድትገባ የሚል ነው። ሰባተኛው ደግሞ ሁርሙዝን ያለምንም ዲስራፕሽን ኢራን ያለምንም ዲስራፕሽን ሁርሙዝን ኢሚዲየትሊ እንድትከፍት የሚጠይቅ ነው ሰባተኛው። ስምንተኛው ደግሞ የኢራን ባሊስቲክ ሚሳይል ፕሮግራሞችን ሊሚት የሚያደርግ ነው። ኢራን የምታመርተውም ሆነ ባሊስቲክ ሚሳይሎቿ የሚሄዱበትን ርቀት አሜሪካ ለመገደብ ትፈልጋለች። ሰው ያ መገደብ አለበት የሚል ዲማንድ መጥቷል። ይህንን ኢራን ከዚህም በፊት አልቀበልም ስትለው የነበረውና እንደ ማንኛውም ሀገር በፈለኩት ወይ ራሴን ዲፌንድ የማደርግበትን መሳሪያ የመታጠቅ መብት አለኝ ማንም ሊነግረኝ አይችልም ብላ አልቀበልም ስትለው የነበረው ዲማንድ ነው አሁንም ደግሞ የመጣው። ዘጠነኛው ደግሞ እንግዲህ ኢራን ውጭ ላይ ለምትረዳቸው ማንኛውም አይነት ሚሊሻዎች ኢራቅ ውስጥ አሽድ ሻዕብ ያለ፣ የመን ውስጥ ሁቲ ያለ፣ ሉብናን ውስጥ ሂዝቦላህ አለ፣ እነዚህን ለመርዳት እንድታቆም የሚል ዲማንድ መጥቷል። ይህንንም ዲማንድ እንግዲህ እንደምታውቁት ኢራን የፎሬን ኢንተረስቴን የውጭ ግንኙነቴን ማንም ሊነግረኝ አይችልም፣ ከማን ጋር መገናኘት እንዳለብኝ ከማን ጋር መገናኘት እንደሌለብኝ ማንም ሊነግረኝ አይችልም፣ ይሄን አልቀበልም፣ ይህ ሉዓላዊነትን የሚጥስ ነው ብላ እምቢ እንዳለች ከዚህም በፊት ይታወቃል። ሰው ይህም ዲማንድ እንግዲህ አሁንም ደግሞ መጥቷል። በሌላ በኩል እንግዲህ እነዚህን 9 ነገሮችና ሌላ ዲስክሎዝ ያልተደረጉ ነገራቶችን ኢራን የምትስማማ ከሆነ በአሜሪካ በኩል እንግዲህ ኢሚዲየትሊ ሳይሆን ደረጃ በደረጃ ኢራን ላይ የተጣሉ ማዕቀቦች እንዲነሱ እንደምታደርግ አሜሪካ እንዲሁም ደግሞ ኢራን የኢንተርናሽናል የሞኔታሪ ሲስተም ውስጥ እንድትገባ የመፍቀድና እንዲሁም ደግሞ ኢራን የሲቪሊያን ኒውክሌር ፋሲሊቲ እንዲኖራት ያን እንዲኖራት ደግሞ የምታደርገው ጥረት አሜሪካ ሄልፕ ለማድረግ መስማማቷን ነው ይህ የአሜሪካ ኦፈር እንትን የሚለው። ስለዚህ ኢራን በነዛ ዲማንዶች ውስጥ ከተስማማች የኒውክሌር ፋሲሊቲዎቿን ካወደመች ማብላላቷን ካቆመች ምናምን ነገር በሲቪሊያን
ለሲቪሊያን ፐርፐስ ግን ለምታብላላው የኒውክሌር ፕሮግራሟ ግን አሜሪካ ሄልፕ ለማድረግ እንግዲህ መስማማቷና ይህንን ኦፈር አድርጋለች። ናው ይህ ኦፈር ግን ከቀረቡት ነጥቦች ውስጥ እንግዲህ የተወሰነ ፐርሰንቱ ከዚህም በፊት ኢራን አልቀበለውም ኮምፕሊትሊ አልቀበለውም ያለችው ነው ዲና ያደረገችው ነው። የተወሰነ ፐርሰንቱ ደግሞ በኢራን ዲማንድ ደግሞ የሚመለስ ነው። ምክንያቱም የኢራንን ዲማንድ ደግሞ አሁን ስነግራችሁ የተወሰነውን የሆርሙዝን ይመስል የመሳሰሉትን ነገራቶች ኢራን የራሷ ዲማንድ ስላላት ማለት ነው። በኢራን በኩል ያለው ዲማንድ ደግሞ የቀረበው ዲማንድ ምንድነው? አንደኛው ኢሚዲየትሊ ሳንክሽን እንዲነሳ ነው። አሁን አሜሪካ ሳንክሽን አነሳሉ ያለችው ምንድነው? ኢራን የዲማንዶቹን የአሜሪካን ዲማንዶች ከተቀበለች ነው ሳንክሽን አነሳሉ ያለችው አሜሪካ። ኢራን ግን ነው ለድርድር ለመቀመጥ ራሱ መጀመሪያ ሳንክሽኑ ይነሳ የሚል ሪኩዌስት ነው ያላት። ሰው በዚህ ራሱ ላይግባቡ ይችላሉ። አንድ ሁለተኛ ደግሞ ምንም አይነት ፈርደር አታክ እንዳይደረግብን አሜሪካ ቃል ልትገባ ይገባል የሚል ዲማንድ እንደቀረበ ታውቋል። የኢራን ዲማንድ ባይ ዘ ወይ በአማካሪ በኢንተርሚዲየተሮቹ በተርኪ በግብጽና በፓኪስታን በኩል ነው እንግዲህ ለአሜሪካ ቀረበ የተባለው። ሰው ኢሚዲየትሊ ጦርነት ፈርደር አታክ ኢሚዲየትሊ እንዲቆም የትረስት ኢሹ አለብን ብለዋል ኢራኖች። ባይ ዘ ወይ ባለፈው በድርድር መሀል ነው ጥቃት የደረሰብን፣ በጁኑ ጦርነትን በድርድር መሀል ነው ጥቃት የደረሰብን። ሰው አሁንም አሜሪካኖችን አምነን መደራደር አንችልም። ስለዚህ በድርድር መሀል አሁንም ጥቃት እንዳይደርስብን ጋራንቲ ሊሰጠን ይገባል የሚል ሪኩዌስት አለ። በሌላ በኩል ደግሞ የባሊስቲክ ሚሳይል ፕሮግራሜን አላቆምም ይህንን የምትጠይቁ ከሆነ ለድርድርም አልመጣም የሚል ነው በኢራን በኩል ያለው አቋም። ቅድምም እንደነገርኳችሁ ከዚህም በፊት አይቀበሉትም የባሊስቲክ ሚሳይል ፕሮግራማቸውን። እንደ ማንኛውም አገር የፈለኩትን መሳሪያ የመታጠቅ መብት አለኝ፣ ይህን ማንም ሊከለክለኝ አይችልም የሚል አቋም ነው በኢራን በኩል ያለው። አሁንም ለድርድር ለመቀመጥ ይህንን ዲማንዳችሁን አቁሙ የሚል በኢራን በኩል መልስ እንደመጣ ታውቋል። ሌላው ደግሞ በፎሬን አፌርስ ጉዳይ በውጭ ላይ ከማደርጋቸው ንግግሮች ኦር ከየትኛው ቡድን ጋር መገናኘት እንዳለብኝ ከየትኛው ጋር መገናኘት እንደሌለብኝ ማንም ሊነግረኝ አይችልም ብላ ባለፈውም ላይ እምቢ እንዳለች ሁሉ የአሁኑም ዲማንድ ላይ እንግዲህ ይህንን ጥያቄ የምታቀርቡ ከሆነ ለድርድር አልመጣም፣ ሰው ይህም መነሳት አለበት፣ ይህም ዲማንድ መሰረዝ አለበት የሚል ከኢራን በኩል ምላሽ መምጣቱ ታውቋል። በሌላ በኩል ደግሞ ለኢራን ብሎ ወደ ጦርነት ውስጥ የገባው ሂዝቦላህ እንግዲህ እየተዋጋ እንደሆነ ከእስራኤል ጋር እየተዋጋ እንደሆነ ታውቃላችሁ። ስለዚህ እኔ ለመደራደር ለመምጣት እስራኤልና ሂዝቦላህ መጀመሪያ ድርድር ሊደረጉ ይገባል፣ ኦር እንደሚደራደሩ ፕሮሚስ ሊገባልኝ ይገባል። ሶ ያው ሂዝቦላህንም ትቼ አልደራደርም ነው። ሰው እስራኤልና ሂዝቦላህ ድርድር ሊያደርጉ ይገባል፣ ተኩስ ሊቆም ይገባል፣ ሰስቴንድ የሆነ ድርድር ሊደረግ ይገባል የሚል ጥያቄ መጥቷል ከኢራን በኩል። በሌላ በኩል በሁርሙዝ ደግሞ እንግዲህ በቅድም የነገርኳቸው አሜሪካ ዲማንድ የሚለው ያለምንም ዲስራፕሽን እንዲቆም ነው የሚለው፣ እንዲፈታ ሁርሙዝ እንዲከፈት ነው የአሜሪካ ዲማንድ የሚለው። በኢራን በኩል ግን ስለ ሁርሙዝ የመጣው ዲማንድ ምንድን ነው? ኢራን ከዚህ በኋላ ሁርሙዝን የኢኮኖሚዋ ምንጭ አድርጋ ነው የምታየው። ስለዚህ በሁርሙዝ የትኛው መርከብ ሲያልፍ ለኢራን እንዲከፍል ዊዝ አናሎጂ ቱ ስዊዝ ካናል ልክ ስዊዝ ካናል ላይ ግብጽ እንደምታስከፍለው ሁሉ ልክ እንደ ስዊዝ ካናል እኛም ሁርሙዝ ላይ የማስከፈል መብታችንና የኢኮኖሚ ምንጭ የማግኘት መብታችን ሊከበር ይገባል። ስለዚህ ከዚህ በኋላ ሁርሙዝ ላይ የሚያልፉ ማንኛውም መርከቦች ለኢራን ፔይመንት እንዲከፍሉ የማድረግ መብታችን ሊከበር ይገባል የሚል ጥያቄ ቀርቧል። ሶ ይህም አንድ አደገኛና ላይስማማ የሚችል ጥያቄ ነው። ኤንድ የእያንዳንዱ መርከብ የእኛንም ጨምሮ ኤቭሪባዲ ሲያልፍ እንግዲህ ለኢራን ሊከፍል ነው ማለት ነው። በሌላ በኩል እንግዲህ የአሜሪካ ቤዞችን ኮምፕሊትሊ ለቀው እንዲወጡ ጠይቃለች ኢራን። በዋሽንግተን ፖስት እንግዲህ የአሜሪካን ዲማንዶች ያቀረበው ዋሽንግተን ፖስት ነው። ባይ ዘ ወይ ገብታችሁ ማንበብ ትችላላችሁ። ዋሽንግተን ፖስት ሳይሆን ዎል ስትሪት ጆርናል ነው ያቀረበው፣ ገብታችሁ ማንበብ ትችላላችሁ። ሶ አሜሪካ አንድ ቤዝ ለቃለሁ ማለቷን ከትላንት ወዲያ አስነብበው ነበረ። የትኛው ቤዝ እንደሆነ ስፔሲፋይ ባይደረግም ከ5000 ሰራዊት በላይ የሚይዝ አንድ ቤዝ ለቃለሁ ብላ ነበር አሜሪካ። ግን አሁን ከኢራን በኩል የመጣው ዲማንድ ግን ኮምፕሊትሊ ከሚድል ኢስት ያርድ ቤዞች እንዳለ ለቀው እንዲወጡና እነዚህም ቤዞች ዲስማንትል እንዲያደርጉ ተጠይቋል። ይህም ላያስማማ እንደሚችል ነው እየተነገረ ያለው። ምክንያቱም አሜሪካ በኢራን እጇን ተጠምዝዛ ከሚድል ኢስት ተነቅላ ወጣች ማለት ሱፐር ፓወርነቷ ያበቃል። ስለ በዚህም ሊስማሙ እንደማይችሉ ነው እየተነገረ ያለው። ሌላው ደግሞ የመጨረሻውና ላያስማማ የሚችለው ሌላው አንዱ ምንድን ነው? ለደረሰብን በዚህ ጦርነት ድርድር መሀል እያለ ነው የተጠቃ ነው፣ ሳናስበው ነው የተጠቃ ነው። እንዲሁም ጦርነት ውስጥ የመግባት ሀሳብ ሳይኖረን ነው ሉዓላዊነታችን ተደፍሮ ጥቃት የደረሰብን። ስለዚህ ለደረሰብን ጉዳት ለእያንዳንዱ ጉዳት ኮምፐንሴሽን ልከፍሉን ይገባል፣ አሜሪካ ኮምፐንሴሽን ልከፍል ይገባል የሚል ሪኩዌስትም አለው። ሰው በኢራን በኩል ያሉት ዲማንዶችና በአሜሪካ በኩል ያሉት ዲማንዶች በጣም የተራራቁና ለድርድር ለመቅረብ በጣም ላያስማሙ ይችላሉ የሚል በአደራዳሪዎችን በኩል በአናሊስቶችን በኩል አለ። ሶ ምን ያደርጋሉ? ይስማማሉ ወይ? የትኛውን ኮምፕሮማይዝ ያደርጋል የሚለውን የምር ለድርድር ከተቀመጡ የምናየው ይሆናል። ሰው I guess we will see.